ወላጅ ልጆቹን በጥሩ ሁኔታ ማሳደግ ከፈለገና ዘመናዊ ወላጅ መሆን ከፈለጋችሁ ማድረግ ያለባችሁ ትልቁ ነገር ምንድነው መሰላችሁ? ቴራፒ ጋር ሂዱ። ያለባችሁን ትራውማ ቴራፒ ጋር ሄዳችሁ ሃንድል አድርጋችሁት ነው። ያ ቴራፒ ያ ትራውማ ኤዘር በልጅነታችሁ ካስተዳደጋችሁ ጋር ተያይዞ የመጣ ሊሆን ይችላል፣ ኦር ደግሞ ከጊዜያት በኋላ ከነገሮች ጋር ተያይዞ የሚፈጠርባችሁ ትራውማ ሊሆን ይችላል። ኢቭን ትራውማ አለባችሁም የለባችሁም የሚለውን ነገር ራሱ ቴራፒ ቢገልጽላችሁ ኦር ቢለይላችሁ ጥሩ ነው። ምክንያቱም ትራውማ የሌለበት ሰው የለም ተብሎ ይታሰባል፣ ይታመናል። ግን ያ ማለት ሁሉም ሰው አለበት ማለት ሳይሆን አብዛኛው ሰው አለበት ማለት ነው። ይሄ ከብዙ ምክንያቶች ጋር ተያይዞ የሚመጣ ጉዳይ ነው። ስለዚህ ልጆቻችሁን በጥሩ ሁኔታ ማሳደግ ከፈለጋችሁ ሉክ በተለምዶ ምን ይባላል? ልጄ ምንም እንዳይጎድበት ብዬ ከሰው በታች እንዳይሆን ብዬ ነው ያሳደግኩት፣ እንዲተንከራተትኩበት እንዲሆንኩለት ይባላል። ያ ግን ምን ነው የሚያንጸባርቀው? ማቴሪያልን ነው። ለምሳሌ ወላጆች ወደ ውጪ ተሰደው ኤዘር አረብ ሀገር ሄደውም ይሁን ከሀገርም ወጥተው አውሮፓ አሜሪካንም ሆነው ሄደው ሰርተው ሲያመጡ ትኩረታቸው ምንድነው? ማቴሪያሊስቲክ የሆነው ነገር ላይ ነው አይደለ? ቦርሳቸው ላይ፣ ልብሳቸው ላይ፣ ትምህርት ቤታቸው ላይ ከሰው እኩል ከሰው በታች እንዳይሆን ይሰማዋል ብዬ ምናምን ብዬ ብሎ ነው የሚያስበው። ግን ምን ሚስ አድርጓል? ልጆች ሲያድጉ የሚጎዱት ነገር ምንድን ነው? እኛ በትራውማ ውስጥ ሆነን ትራውማችን ሳንታከም የምናሳድገው ልጃችን ጠቀምነው ብለን ብዙ መስዋዕትነት ከፍለን ያሳደግነው ልጃችን ፋይናሊ ግን ጎርተነው እንድናሳድገው ያደርገናል ማለት ነው። ለዚህ እኔ በጣም ጥሩ ምሳሌ የምትሆነን ትዳራቸውን እንትን ላይ ሚዲያ ላይ ካወጡ ሰዎች መካከል ፋኒና ሳምሪን ካስታወሳችሁ አሁን ላይ በፍቺ ተጠናቋል። ኢቭን እንትናቸውን ሲጀምሩ ሁሉ ትዝ ይለኛል። አሁን ነው የኮሮና ሞመንት ላይ ማለት ነው። እና ፍቺ ሁለት ልጅ ወልደው ነው የተፋቱት ፋይናሊ። እና የልጅቷን ሙሉ ኢንተርቪዋን ሳየው አንደርስታንድ ያደረኩት ነገር ምንድነው? ልጅቷ በጣም ፍቅር ፈላጊ ናት። ልጁ ደግሞ እሱ በሚፈልገው መንገድ ፍቅርን እንደማይገልጻት ነው ሀሳቡ ጠቅለል ሲል የሚታየው ማለት ነው። የልጅቷን አስተዳደግ ከነበረው ሶሻል ሚዲያ ላይ ሲያሳዩት ከነበረው ነገር አንጻር ተነስታችሁ ስታዩት እናቷ ጂጂ ኪያ ያው ትታወቃለች ሚዲያ ላይ። ጂጂ ኪያ ልጇን ለማሳደግ ልክ አሁን እንደሚባለው ልጄ እሷም እናትየዋም ትላለች እንዴት መስዋዕትነት እንደከፈልኩኝ ልጆችን ለማሳደግ፣ ግን ክፍያዬ በተቃራኒው ነው። በጣም ልቤን የተሰበረው ስለ ልቦናዬን የተነካው ምናምን ብላ ስታወራ ሰምተናታል። ልጅቷ ያደረገችው ምንድን ነው? ሄደች ለልጆቿን እዚህ መርዳት ጀመረች፣ ወደ ውጭ ወደ ጀርመን እስክትወስዳቸው ድረስ ማለት ነው። እና አንድ ኢንተርቪዋ ላይ አስታውሳለሁ ምን ትላለች? ከእናቷ ጋር ተጣልታ በነበረበት ሰዓት ላይ ገንዘብ ላክሽ ማለት ፍቅር ላክሽ ማለት አይደለም ብላ ትገልጻለች። እሱ ግሬ የቆየ ቪዲዮ ነው። ወላጆች እዛ ከሚልኩት ገንዘብ ያላፊ ጠፊ ነው። ምንም ለብሳችሁ፣ ምንም በልታችሁ፣ ምንም ሆናችሁ እደጉ። ከሆድ በላይ ማተር የሚያደርገው አይምሮ ነው፣ ስለ ልቦና ነው። ለምን? ስለ ልቦና ሄድ ኦፊስ ነው። ሄድ ኦፊሱ ላይ ከተበላሸ፣ ሄድ ኦፊሱ ላይ ችግር ካለ ሬስት ፓርት እንዳለ ነው ተበላሽቶ የሚያድገው ማለት ነው። ስለዚህ ያ ትራውማ ችግሩ ወደ ትዳር ይሄዳል፣ ወደ ልጅ ያልፋል። ቀደም ብላ ጂጂክ ያደረገችው ነገር ወዴት ጠባሳው ወዴት ሄደ? ወደ ልጆቿ አለፉ። የልጅ ልጆቿ ያለ እናትና ያለ አባት የማደግ እጣ ፈንታ ኖራቸው ማለት ነው። የሚመስለን ግን በዛው ሳምሪም ስታብራራ ፋኒም ሲያብራራ የሚያብራሩት እዚህ ዴይ ቱ ዴይ አክቲቪቲያቸው ውስጥ የሚገጥማቸውን ነገር ነው። ፍቅር አትሰጠኝም ይላል፣ እሱ አትታዘዝልኝም ይላል ምናምን ነው። ቢሃይንድ ዛት ሞቲቭ ግን ያንን ነገር ድራይቭ የሚያደርጋቸው ያንን ነገር እንዲፈልጉ የሚያደርጋቸው ምንድን ነው? ያን ያጣችሁ ፍቅር ነው። ያ የወላጅነት ፍቅር ነው። ገብታችኋል አይደለ? ስለዚህ በሁለት አይነት መንገድ ነው እዚህ ጋር ልገልጽላችሁ የፈለገው። አንደኛ በጣም ኢኮኖሚ ስናሳድድ፣ ገንዘብ ስናሳድድ ለልጆቻችን በጊዜያቸውን በመጠነ ሁኔታ እንዲማሩ እንዲኖሩ ለማድረግ ስንል ሚስ የምናደርጋቸው ደግሞ ምን አለ ማለት ነው? ሳይኮሎጂካል ሜካፕ አለ። ልንሰጣቸው የሚገባው ታይም፣ አቴንሽን ምናምን የምንላቸው ፍቅር ምናምን ይፈልጋሉ። እሱ ይጎድልባቸዋል። በጣም በሳይኮሎጂ ተጎድተው ያድጋሉ። ሁለተኛው ደግሞ ቤት ውስጥ ሆናል ታይም ኖሮን ደግሞ ምን ይፈጠራል መሰላችሁ? ኢሞሽናሊ አግሬሲቭ እንሆናለን። ቶሎ ተናደሽ ከልጆች ጋር ካያችሁ ልጆች በጣም ትንሹ ነገር ነው የሚያበሳጫችሁ። በጣም ኢሞሽናሊ አግሬሲቭ
ሰው አግሬሲቭ ሆነን የምንወስዳቸው ደግሞ አክሽኖች አሉ ወይ ስንናደር ስንበሳጭ የምንላቸው ነገሮች አሉ። እነዛ ነገሮች አንዷን ነገር ሲምፕሊ አንዷን ነገር ብቻ ላውጣት። የትኛዋን? ንዴት ኢሞሽናሊ ከበስተጀርባው በልጅነታችን ያስተናገድነው ነገር ውጤት ማሳያ ነው። ሲምፕተም ነው ይባላል። ንዴት ሲምፕተም ነው እንጂ በራሱ የሰው ልጅ ተናዳጅ ነው የሚባል ባህሪ የለውም ይባላል። ያንን ነገር ፈልጎ የማግኘት ነው። አሁን ያንን ፍለጋ ላይ ነው። እሱን በጣም ልሰራበት እየሞከርኩኝ ያለሁት ነገር ነው። በስተጀርባ ዋናው ነገር ምንድን ነው? ወይ እየተናኩ ነው፣ ወይ አይታዘዝልኝም፣ ወይ እንደዚህ አይለኝም ምናምን የምንላቸው ነገሮች፣ ያኔ ድሮ ፊል ያደረግናቸው ነገሮች አሁንም እኮ ያ ነገር እየተከሰተብህ ነው የሚለውን ነገር ስለሚሰጠን፣ ስለዚህ ያንን ንዴት ተከትሎ የምናደርገው ነገር፣ የምንጮህባቸው ጩኸት፣ የምንሰርባቸው ስድብ፣ የምንመታቸው ምት ያልተመጣጠነ ይሆናል ከሚያደርጉት ድርጊት ጋር እና ልጆቹን በማይመጥኑ ሁኔታ ይሆናል። ለሌላ ሰው ሲሆን፣ ለውጪ ሰው እኮ ሲሆን እንደ ህፃን ልጅ አይደለም እንደ አያውቅም እኮ እንደዚህ እኮ ነው ምናምን እንባላለን። እኛም ለሰው ልጅ ሲሆን እንላለን። ወደኛ ስንመጣ ግን ያንን ነገር አናስተውለው። ለምን መሰላችሁ? አይምሮ፣ በተለይ ይሄ ስውሩ አይምሮ፣ ድብቁ አይምሮ፣ ሰብኮንሽስ ማይንድ የምንለው ነገር የሰማውን ይሄ ትክክል ነው ተብሎ የተማረውን ነገር ሳይሆን የሚያደርገው ያየውን ነገር ነው የሚያደርገው። በልጅነታችን ስናድግ ያየነውን ነገር ሳናስበው ያንኑ መንገድ ተከትለ ነው የምናሳድገው። ተገርፈን ስናድግ ገርፈ ማሳደግ ተሰድበን ስናድግ ሰድበን ማሳደግ እንፈልጋለን። ስናደርገው ላይታወቀን ይችላል። ነገር ግን ፕራክቲካሊ ቁጭ ብላችሁ ለምንድን ነው ይሄንን የማደርገው ብላችሁ ብታዩት ግን ያንኑ ነው። ምክንያቱም ድብቁ አይምሮ የሚያውቀው ደብቆ ያስቀመጠው ምንድን ነው? ያኔ ሲያድግ ያየውን ነገር የተገነዘበውን ነገር ነው የሚያደርገው። ስለዚህ ሎጂካል ማይንድ እና ይሄ የትውስታ የሜሞሪ ማይንዳችን ክላሽ ውስጥ ይገባል ማለት ነው። ነገሮቹን ካደረግናቸው በኋላ እኮ እናዝናለን፣ እንጸጸታለን። ሳምታይምስ ኢቨን ልጆቻችንን እያየኑላ ልናለቅስ እንችላለን። ለምን እንደዚህ ያደረኩኝ፣ እንደዚህ ማድረግ የለብኝም። አንዳንዴ ሚስታችንን ለመቅጣት ባላችንን ለመቅጣት ብለን እንኳን በልጆቻችን አት ዘ ኤክስፔንስ ኦፍ አወር ኪድስ ልናደርግ እንችላለን። ያ ከምንም የሚመነጭ ነው፣ ከትራውማ የሚመነጭ ነው። አይምሮ በትራውማ ነጸብራቅ ነው ነገሮችን እንድናደርግ የሚያዘን። አዛዡ አይምሮ ስለሆነ ሄድ ኦፊሱ ይሄ ስለሆነ ሄድ ኦፊሱ ላይ ፕሮብለም ካለ ካልታከመ በተንሸዋረረና በተበላሸ መንገድ ነው ልጆቻችንንም እንድናሳድግ የሚያስገድደን። ምርጫ አይደለም የሚሰጠን፣ ባይ ዘ ወይ ግዳጅ ውስጥ ነው የሚሰጠን። ገብቷችኋል አይደለ? ስለዚህ ጤናማ ልጅ ለማሳደግ ከፈለግን፣ ነገውን ብሩህ ማድረግ ከፈለግን ትራውማችንን ሂል ማድረግ አለብን። ቴራፒ ጋር መሄድ አለብን። ኤዘር በደንብ ማንበብ አለብን በዛ ጉዳይ ላይ፣ ኦር ደግሞ ባለሙያ ፈልገን ከባለሙያ ጋር ታግዘን ያንን ነገራችንን መታከም አለብን። አለበለዚያ ግን ስፖይል አድርገነው ነው ልጆቻችንን ከሰው እኩል ከሰው በላይ እንደዚህ እናሳድግ ብለን ከሰው በታች አድርገን ነው የምናሳድገው። በጣም ጎርተነው አድቅቀነው። አንዳንዶቻችሁ እንደውም በሌላ ሰው እንትንም ካያችሁን ወላጆቻቸውን በጣም የሚወቅሱ ሆነው የሚያድጉት ለምንድን ነው? ያኔ ስነ ልቦና ላይ ትኩረት የማድረግ ያኔ ግንዛቤውም እውቀቱም ስለሌለ ነው። አሁን ግን በርካታ አማራጮች አሉ። ስለዚህ ልጆቻቸውን ከሰው እኩል አድርጎ ለማሳደግ፣ ነጋቸውን ብሩህ ለማድረግ ትራውማችሁን ሂል አድርጉ፣ ስሩ። አግሬሲቭነሳችሁ ላይ፣ ንዴታችሁ ላይ፣ ኦር ደግሞ ኢምፕሮፐር ይሄ አግባብ የሌለው ዝምታ፣ ጤናማ ያልሆነ ዝምታ አለ። ይሄ ባህሪ ነው ዝምተኛ ነው ከምትሉት ውጭ የሆነ ጤናማ ያልሆነ በቃ የሚጨንቅ ልጅ ፍቅር አጣው ብሎ እንዲጨነቅ የሚያደርግ እንዲታወቅ ፒፕል ፕሊዛንት እንዲሆን በቃ የዛን ሰው የወላጅን ፍቅር ለማግኘት የአባቴ እናትን ፍቅር ለማግኘት ሲል ኤክስትሪም ፒፕል ፕሊዛንት ይሆንና ነጋቸው ነው የምትበሉባቸው። ባይ ዘ ወይ እናንተ ለማሳደግ እናንተ ራሴን ጨምሬ እያወራሁ ነው፣ ወሬው በዛ ፍሎ ስለሆነ ነው እንጂ እናንተ እንዲመቻችሁ እነሱን ለማሳደግ ምቹ እንዲሆንላችሁ ብላችሁ ምናቸውን ነው የምናበላሽባቸው? ነጋቸውን ነው መስዋዕት የምናደርግባቸው። ከነጋቸው ላይ ነው እየሰረቅን ዛሬ የምናሳድገ፣ ነጋቸውን በልተንባቸው ነው የምናሳድግባቸው። ስለዚህ እኛ በቀላሉ ቴራፒ ጋር ችግራችንን ፈተን ልጆች ዘመናቸውን፣ ጊዜያቸውን፣ ወቅታቸውን መስለው ማደግ እንዲችሉ ልናግዛቸው ይገባል። ሳይኮሎጂካሊ ብቁ የሆነ
ይሄ ነገ ወልደው ለሚያሳድጉት ነገር ለትልቅ ፊውቸራቸው ሁሉ መሰረት ጥሎ ሊያልፍ የሚችል ነገር ነው ማለት ነው። ሶ ፎከስ ኦን ቴራፒ